የአሜሪካ እስራኤል ወገንተኝነት ኢራንን ለሁለት ጦርነት ዳረጋት። በዓለም በመካከለኛው የሀገር ካርታ ላይ አንዲት ሀገር ትገኛለች። ሁልጊዜም በግጭት የተሞላች። በመካከለኛው ምስራቃዊ ክፍል ታሪክ በደም ይፈሳል፣ ኃይል በጦርነት ይመዘናል። እናም ዛሬ አንድ ጥያቄ ዓለምን እያንቀሳቀሰ ይገኛል። ኢራን እንዴት በሁለት ጦርነቶች መካከል ገባች? በሌላ በኩል ደግሞ የአሜሪካና የእስራኤል ወገንተኝነት ምንስ ሚና አለው የሚለው የሂሳብ ኳልኩለስ ውስጥ ያስገባ ጉዳይ ከሆነ ውሎ አድሮ ከርሟል። ዛሬን አድርገውና ኢራን ከ1960 እስከ 1970ዎቹ የዩናይትድ ስቴትስ ኦፍ አሜሪካ ወዳጅ ሀገር ነበረች። አሜሪካ በኢራን ውስጥ ቁጥር ስፍር የሌለው ተጽዕኖ ጀመረች። በኢኮኖሚ፣ በጦር መሳሪያ እንዲሁም በፖለቲካው ዘርፍ ወደር የሌለው የሀብት ክምችቷ በኢራን ሰፈር በኃይለኛዋ ተሰራጨ። ትንሿ ሀገር እስራኤል በዚያን ጊዜ ከአሜሪካ ጋር ግንኙነት መሰረተች። ነገር ግን በ1979 ዓመተ ምህረት በኢራን ሁሉም ነገር ተቀየረ። ህዝብ ተነሳ፣ አብዮት ተከሰተ። ንጉሱም ወደቁ፣ አዲስ አስተዳደርም ተቋቋመ። አሜሪካና ኢራን በአንድ ሌሊት ጓደኝነታቸውን ቀደዱ፣ ጠላትም ተዋዋኑ። ኢራኖች አሜሪካን ታላቋ ሰይጣን በማለት ይጠሯት ጀመር። እስራኤልም ከአሜሪካ ጎን በመሆን ቀጥተኛ ጠላት ሆነቻት። ይህ ነው የዛሬው ግጭት መጀመሪያ ሊሆን የቻለው። ከ1979 ዓመተ ምህረት በኋላም ነገሮች ቀላል አልነበሩም። ኢራን በክልሉ ቀጠና ውስጥ ተጽዕኖዋን ጀመረች። እናም እስራኤል የኢራንን ተጽዕኖ እንዳደገኛ ተልዕኮ ተመለከተቻት። አሁን ላይ በሁለቱም የማይታይ ጦርነት ተጀመረ። ይህ ጦርነት በመሬት ላይ ብቻም አይደለም። የሳይበር ጥቃት፣ ሚስጥር ኦፕሬሽኖች፣ የኒውክሌር ግጭቶች፣ እነዚህ ሁሉ በጨለማ ውስጥ ይካሄዳሉ። ኢራን ኃይሎችን ትደግፋለች። እስራኤል በኢራን ላይ ቁጥር የሌለው ዶፍ ታዘንባለች። አንዳንዶችም ይህን ጦርነት ሻዶው ኦፍ ዋር ብለው ይጠሩታል። የማይታይ ጦርነት እንደማለት ነው። በሌላ በኩል ዩናይትድ ስቴትስ ኦፍ አሜሪካ በኢራን ላይ ትንኮሳዋን በስውር ጀመረች። ከታናሽ ወንድሟ እስራኤልን ጎንም ቆመች። በኢራን ላይ ከባድ ጫና አስከተለች። የኢኮኖሚ ቅጣቶች፣ የዲፕሎማሲ ጫና፣ በጦር መሳሪያ አስፈራሪነትም ጭምር። ነገር ግን ለኢስላሚክ ግዛቷ ሀገረ ኢራን ለአሜሪካም ሆነ ለእስራኤል ጆሮ ዳባ ልበስ ሆናባቸው እያስጨነቀች ትገኛለች። አሁን ላይ ኢራን በሁለት ጦርነት መካከል ተገትራ ከቆመች ሰነባብታለች። አንደኛ እስራኤል በቀጥታ፣ ሁለተኛ ዩናይትድ ስቴትስ ኦፍ አሜሪካ በስውር። ዛሬ ዓለም በእጅግ አደገኛ ሁኔታ ላይ ነው። ግጭቱ አልቆመም፣ እንደቀጠለ ነው። እና ጥያቄው ይህ ሳይታሰብ የተከሰተው ትንሹ ጦርነት ወደ ታላቅ ጦርነት ይወስዳል ወይስ ሰላም ይኖራል የሚለው ደብዳቤ የሀገራት መሪዎች በውስጥ መስመር ተጨንቀው እየጻፉ ነው። እንዲያውም 8ኛው ሺህ ደረሰ መሰል ብለው ጦርነቱን እንደምንም ያልቆጠሩትም እየበዙ ነው። ሆኖም ግን ጦርነቱ አልቆመም ወይም አላለቀም። የሰላምን ጉዳይ እናስቀድም፣ ወደፊት ከጊዜ ጋር እናያለን። ውድ የታሪክ ድምፅ አድማጮቼ በዛሬው ዝግጅቴ የሰማችሁትን ይመስላል። በሌላ ክፍል እስከምንገናኝ ደህና ሁኑ። መልካም ሳምንት።